ቪዲዮን ኮፒ ሊንክ ሼር አድርጉ። ነብዩ ሰለላሁ ዐለይሂ ወሰለም ነገ ጁምዓ ነው። ሰላዋትን አብዙ። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ኡመት ሲሉ ቆስለዋል፣ ደምተዋል። ወላሂ የጣይፍ ጉዞ ሁላችሁም ታስታውሳላችሁ። ጣይፍ ላይ ድንጋዩ ተፈንክተው ጥርሳቸው ተሰብሮ ያ ሁሉ ሆነው ጅብሪል መጥቶ ሰማይና ምድር አንድ ሊያገላባብጥ መሐመድ ይፈቀድልኝ ባለው አስታውሳችሁ። ኡመቶችን አትንቃሉ። ፊዳካ ቢኡሚ ያ ረሱላህ ሁሌ ለኡመት የውመል ቂያማ መሄድ ባርሽ ተላ ኡመቶች ዱንያም ሆነ ኡመቶች የሚሉበት ነብይ አላህ ሰለላሁ ዐለይሂ ወሰለም የሳቸው ኡመት አላህ ስላደረገን አልሐምዱሊላህ ረቢል ዓለሚን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጨለማ ብርሃን ያወጡት ሰው እንጨት ያመልክ ነበር። 360 ጣዖቶችን ያመልክ ያኔ የነበረ ያኔ የወደቀን ትውልድ የሞተን ትውልድ ዛሬ ያው ያደረጉት ምርጡ ነብይ ታላቁ ነብይ የምድሩ ታላቅ የምድሩ ፀሐይ የሆኑ ነብይ ያ አላህ እኮ ነው ያወደሳቸው። ኢነላህ ወመላኢከቱ ይሰሉነ ዐለ ነቢይ ብሎ ይሰሉነ ዐለ ነቢይ ሰለላሁ ዐለይሂ ወሰለም። አላህ ራሱ ሰላዋት ያወረደ አንተ ትስታለህ እንዴ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዲሳቸው ለምንድን ነው ብሎ የኔ ስም ተጠርቶ በኔ ላይ ሰላዋት ያላወረደ እሱ በአፍንጫው ይደፋበት ብሎ እስቲ ሰላዋትን አብዙ። ሰላዋት ብርሃን፣ ሰላዋት በረካን ያበዛል፣ ርዝቃችሁን ያሰፋል። ዘንድ እስቲ አትሰስት ሰላዋት አሉ ሰለላሁ ዐለይሂ ወሰለም ፊዳ አቢ ወኡሚ ያ ረሱላህ ህይወቴ አባት እናቴ ላንተ ፊዳ ይሆንልዎት። ለምን አልኳቸው? ከጨለማ ብርሃን ስላወጡ እሳቸው ባይላኩ ምን ይሆን ነበር? የእሳቸው መስል አድርገን አልሐምዱሊላህ